تشتغل خلها تطلع برا تبغى تموت خلها تموت برا بيتها ما تموت داخل بيتها አሁን እችን አረብ ምን ልበላት እሷንማ ምንም አልላትም ግን እህት ወንድሞቼ እስኪ ቆም ብላችሁ አድምጡኛ እንደዚህ እንግዲህ እንደምትመለከቷት እንደምትሰሟት ምን እንደምትላት አረበኛ የምትችሉ እየሰማችሁ ነው የማታውቁ ደግሞ እስኪ ከብዙ ጥቂቷን እስኪ ልንገራችሁ መሞትም ካለብሽ ውጭ ሙቺ እኔ ቤት አትሞቺም እና ውጭልኝ እያለቻት ነው የምትላት ማለት ነው እንግዲህ ማዳሟ ነች አስቡት እናም እህቶቼ ወንድሞቼ ራሳችሁን ጠብቁ ከስራ በፊት ራሳችሁን አስቀድሙ ምግብ በልታችሁ ስሩ እንቅልፍ እስክትጠግቡ ድረስ ተኙ አላስተኛም እንደውም ደግሞ ምግብ የሌለበት ቤት ከሆነ ይቅር ስራቸው ጤንነታችሁን ይዛችሁ የተሻለ ቤት ፈልጋችሁ ገብታችሁ መስራት ትችላላችሁ እቺ ልጅ እንደውም እህል የምትበላ ራሱ አትመስልም ወላሂ ራብስ እንደሆነ እንደዚህ ያደርጋታለሁ አለም ብቻ እናቶቼ ምግብ ብሉ ውሃ ጠጡ እንቅልፍ ተኙ ከ8 ሰዓት በታች ከ9 ሰዓት በታች እንዳተኙ ከዛ በላይ ቢሆን እንጂ ማለት ነውና ማሮችዬ ባካችሁን ራሳችሁን ጠብቁ ማዳሞች በጣም እንደዚህ ናቸው በጣም ነው የሚገርሙት የእውነት ተሰርቶላቸው አንድ ቀን ሲጎልባቸው በቃ ቤታቸው እንዳትሞቱባቸው ነው ያላቸው ስጋት እንዳውም ማለት ነው ለእናንተ መሞት ለእናንተ መታመም አይደውም ኬረን እነሱ ይዶን ኬረን ግን ቤታቸው እንዳትሞቱባቸው ወጣችሁ ሞቱ ነው የሚሉትና ለእንደዚህ አለ ራሳችሁን ጠብቃችሁ ስሩ አትጨናነቁ ለማን ብላችሁ ነው የምትጨናነቁት እየሰራችሁ አይደለም ባይሰራስ ጤንነታችሁን ጠብቁ አይምሯችሁን እንትን አትበሉ ቢዚ አታድርጉ እና እንቅልፍ ተኙ እንቅልፍ እንኳን ማያስተኛ ቤት ከሆነ ስራው ይቅር ታውት ከጤንነታችሁ አይበልጥም የነሱ ቤት ስራ አንድ ቀን ሲጎልባችሁ እንደዚህ ናቸው ማለት ነውና ምግብ ብሉ ውሃ ጠጡ ያው እንቅልፍ ተኙ ማለት ነው ኢቨን የምትሰሩበት ቤት ምግብ እንኳን ባይኖረው አላቆምም እንኳን ታላችሁ በደሞዛችሁ ገዝታችሁ ብሉ ለማን ነው የምትሰሩት እናንተ ስትቆሙ ነው እኮ አላማችሁ የሚሳካው ቤተሰብ መርዳት የምትችሉት እናንተ መቆም ስትችሉ ራሳችሁን ስትችሉ ጤንነታችሁን ስትጠብቁ ነው አይደለ እናንተ ራሳችሁን ጥላችሁ የምታቀኑት ስኬትና የምትረዱት ቤተሰብ የለም እና ማሮች ራሳችሁን ጠብቁ እውነታው ይሄው ነው የጎደለባችሁ ቀን ማለት ነው በአሁን ጊዜ አይደለችም ማዳም ተጎደለባችሁ የምሬን ነምላችሁ የራሴ የምትሉት ሰው ራሱ እንደዚህ እንኳን ባይናገራችሁ በተግባር እንደዚህ ነው የሚያሳያችሁና እና ራሳችሁን ተንከባከቡ ራሳችሁን ጠብቁ እንግዲህ እህታችን የት እንደሆነች አላቅም እኔ ቲክቶክ ላይ እንዳጋጣሚ አይቻት ነው ለሚመለከተው ማካል ሼር አድርጋችሁ ቪዲዮዋን እንዲደርስ አድርጉላት ማለት ነው እና በጣም ነው የምታሳዝነው ተፈለገ መሞት ከቤት የውጭ ወጣ ትሞታለች ሱብሃንአላህ ምን አይነት ልብ ነው ያላቸው ፊፋ ነኝ ቤቴን ኮፒ ሊንክ አድርጉልኝ ፎሎ ያደረጋችሁ